What's going on everyone? ፋሲካ እባላለሁ ማለት ነው። ዛሬ የተዋወቅን ነው የመጀመሪያ ብሎጊንግ በፊንላንድ ሀገር እንዴት ይመስላል እንዲሁም እኔ actually ከመጣሁ ወደ 2 ወር አካባቢ እየሆነኝ ነው። So my expectation and reality እሱንም አብረን ሰፋ እናደርግና እናያለን። እንደ መጀመሪያ አማሪክ ብሎግ ነው እየሰራሁ ያለሁት። ያ ማለት ከዚህ በፊት አንዳንድ ኮንቴንቶችን በእንግሊዝኛ ሰርቼ አውቃለሁ ማለት ነው እዚህ YouTube ላይ። So በባዶ ሳይሆን ሻይ ቡና እየተጠቀምን እናወራለን ማለት ነው። ስለኔ በደንብ እንተዋወቃለን። ከዛ ውጪ ምናልባት አንዳንድ አይዲያዎችን ሼር አደርጋችኋለሁ። እኔ እንዴት እንደመጣው ምን አይነት ሁኔታዎች እንዳሉ እዚህ ፊንላንድ ዩሮፕ ውስጥ እስካሁን ድረስ ያለውን ነገር እንወያያለን። አይዲያዎችን እሰጣችኋለሁ። አብራችሁን ቆዩ ማለት ነው። ፒስ ሶ ጋይስ ይሄ መጀመሪያው እኔ የምቆይበት ዶርሚተሪ ይሄ ነው። እንግዲህ ስቱደንት ዶርሚተሪ ይሄ ኮመን ፕሌስ ነው እንደሳ የምንጠቀምበት። እዚህ ጋር ደግሞ የተለያዩ ነገሮች ኪችን ወርክ እዚህ ጋር ነው ማለት ነው ማጠቃለለው። ቫንቲዮ ሲወጣ ያለን ደግሞ እናወራለን። በሰፊ ሌላ ጊዜ ያሳያችኋለሁ ማለት ነው። ሶ ሌትስ ጎ አውት። Guys, you have no idea how cold it is today. ምን ይመስላል አንዳንድ ነገሮችን አሳያችኋለሁ። እኔ አልታያችሁም እንዴ? አይ ቲንክ አሁን ታያለው። በዚህ በኩል አድርገን እንግዲህ አንድ ቦታ እንሄዳለን እና እናወራለን ማለት ነው። በደንብ ያለው ነገር ጸጥ ያለ ነው፣ ምንም ጥያቄ የለውም። እኔ ብቻ ነኝ የማወራው። የምገኘው ፊንላንድ ሀገር ውስጥ ነው፣ ኪቴ ታውን። ያ ማለት ኪቴ በጣም ፒስፉል እና ኳይት የሆነ ቦታ ነው። በዛ ላይ ለነዋሪዎች በጣም የተመረጠ ቦታ ነው ማለት ነው። ለተማሪዎችም እንደዛው በጣም እንቅስቃሴ የማይበዛበት እንደዚህ ጸጥታ የሰፈነበት ነው። በብዛት በኪያረኩ ነው ብቻዬን የምታዩኝ እዚህ ጋር። አክቹሊ ዊንተር እየመጣ ነው፣ ቅዝቃዜ አለ ኦብቪየስሊ። አሁንም ግን ዊንተርን የሚጠራ ይኸው እንግዲህ እያያችሁት ነው አውተም ሲዝን እንዴት እንደሚመስል። ሞስትሊ ቅጠሎቹ እንዳለ ረጋግፈዋል ማለት ነው። ኤቭሪ ፕላንት አሁን ቢጫ እየሆነ ነው ያለው። ኦፍ ኮርስ ሰርቫይቭ የሚያደርገው ክሪስማስ ትሪ ብቻ ነው። እዚህ ጋር እንደምታዩ ክሪስማስ ትሪ በብዛት አለ። ትንሽ ስለሚርቅ እዛ ደርሰን እስቲ ቀጣዩን ነገር አወራችኋለሁ። አሁን ቁጭ ብለን የምናወራበት ታይም ነው፣ ግን ከዛ በፊት የሆነ ነገር ሊያዝ ብዬ ነበረ። ሶ የታሸገ ነገር ከምጠቀም እኔ አክቹሊ ቡና ነው የምወደው። ስለዚህ ቡና እንያዝ፣ እሱ ሳይሻል አይቀርም። ጋይስ ኮፊያችንን ይዘናል። እቺ አሪፍ ቦታ ነች። እዚች ጋር እንሆናለን ማለት ነው። ብቻዬን ነው የማወራችሁ። ቦታው በጣም ነው የሚያምረው። በጣም ወደው ቦታ ነው። ከመጣው ጀምሮ በጣም ተመችቶኛል። ተጠቃሚ አይደለሁም ብዙ ውጪ፣ ግን ያለው ቪው በጣም ደስ የሚል ቪው ነው። ቺርስ። ፊንላንድ ግን አክቹሊ ቡናቸው ምንድነው በጣም እኛ ሀገር ያው ወፍራም ቡና የምንጠቀመውና እዚህ በጣም ወፍራም አይደለም እና እንደፈራሁት ከባድ ቡና አይደለም። በጣም ቡናቸው ይታወቃሉ። ያ ነገር ያስገርመኛል። ከመጣሁ በኋላ በቃ ቡናቸው እዚህ ድረስ የሚጠጡት እንዴት ችሎት ነው ምናምን ይላሉ። በጣም ሞልቶ ነው የሚጠቀሙት። ግን ያን ያህል ጠንካራ ደግሞ ቡና አይደለም። ቀምሼዋለሁ፣ እያጣጣልኩት አይደለም፣ ግን አሪፍ ነው። እነሱ የራሳቸው ምንድነው ፍሌቨር ይጨምራሉ፣ አንዳንድ ነገሮችን በራሳቸው ቴስት። በዛ ሳይድ በጣም አሪፍ ነው። በተረፈ ምንድነው ፊንላንድ ያመጣህ ካላችሁ እንግዲህ በትምህርት ነው የመጣሁት። መምጣት ፍላጎት አለኝ ወደ ውጭ መውጣት ከድሮም ጀምሮ። ያንን ተፍ ለማለት ብዙ ሞክሬያለሁ። ያው ወደዚህ ደግሞ በትምህርት የሚመጣበት መንገዶች ያው በራሴ ሪሰርች አድርጌ አንዳንድ ነገሮችን ሰዎችን ጋር በመተጋገዝ ግን በራሴ አፕሊኬሽኖችን ሞልቼ ነው የመጣሁት። ያ ሞቲቬት ያደርጋቸዋል ወደዚህ መምጣት የምትፈልጉ ሰዎችን በብዛት ማለት ነው። የመጣው በፕሮግራም አይሲቲ ፕሮግራም ነው፣ በቮኬሽናል ዲግሪ። እሱን አቴንድ እያደረግኩኝ ያለሁት ከፊኒሽ ቋንቋ ጋር ማለት ነው። ፊኒሽ ቋንቋም አሪፍ ነው እንግዲህ እያልኳችሁ ነው። ከዛ እዚህ ከመምጣቴ በፊት እዛ ኢትዮጵያ ብዙ ነገሮችን እንድማር ሆኛለሁ። ምንድነው ቋንቋ በተለይ ወደዚህ እንደምመጣ ኦብቪየስሊ አድሚሽን ካገኘሁ በኋላ እና ቪዛ ፕሮሰስ ከጀመርኩ በኋላ ክላስ ነበረኝ። እሱን የተከታተልኩ ቆይቻለሁ በብዛት። ከዛ ውጪ
እዚህ መምጣት የምትፈልጉ ሰዎች እኔ አሁን የምመክራችሁ ምክር ማለት ነው ከዚህ በኋላ አንድ ባንድ ጥያቄ ካላችሁ እሱን ፎሎ አፕ አደርጋለሁ። ግን ዛሬ አንዳንድ ነገሮችን እንደመግቢያ እንደመተዋወቂያ ይሆን ዘንድ ነው ጃይነታችሁ ከእናንተ እና ኢዩ ፕሮግራሞች ይወጣሉ። እዚህ ወደ ኢሮፕ ለመምጣት ደግሞ አሁን አይ ቲንክ ተማሪ ሆናችሁ በጣም አሪፍ ነው፣ ይሻላል ከበፊት በነበረው ጊዜ። እንደዛ ስል ደግሞ ሌላም ኔጌቲቭ ሳይድ አለው። ምንድነው? በድለላ በብዛት ሰዎች ገንዘባቸውን ይወሰዱባቸዋል እና ይከስራሉ፣ ያዝናሉ። ጥሩ አይደለም። ወደዛም መንገድ መሄድም ሀሳብም አልነበረኝም። በቃ ከራሴ ከመፈርኩ ይሆናል ካልሆነ አይሆንም ብዬ ነበረ። አንዱ እየነገርኩት ነበር። በተሳካበት መንገድ ሆኜ ተገኝቼ እዚህ እንግዲህ እናንተ ምክር ለመስጠት ነው እና ፕሮግራሞች ላይ ሲወጡ ቼክ እያደረጋችሁ አፕላይ ማድረግ ያለባችሁ ከሆነ ደግሞ ምንድነው ሪኳየርመንቱ፣ አፕሊኬሽን ፕሮሲጀሩ ምን ይመስላል፣ አድሚሽን ክራይቴሪያው እንዴት ነው፣ ዶክመንቴሽን ሪኳየርመንት ይኖራል መጀመሪያ ላይ። ስለዚህ በዛ ሬዲ መሆን አለባችሁ። እንግሊዝኛ ቴስት መውሰድ ካለባችሁ ቡክ ማድረግ ካለባችሁ ላንጉጅ ስኪላችሁ ማለት ነው ፕሮፊሸንሲ ስኪል መስት ነው በአሁኑ ሰዓት ነው። እሱንም ቴክ ኬር ማድረግ አለባችሁ ከመዘጋጀታችሁ በፊት አፕላይ ከማድረጋችሁ በፊት ያንን ነገር አስተውላችሁ ኦልሞስት አንድ ወር ጊዜ ወስዳችሁ አፕሊኬሽን ከመጀመሩ በፊት ኦፕን ከመሆኑ በፊት ማለት ነው። ዴድላይን አለው ኦብቪየስሊ ከኦፕን ከሆነ በኋላ እስከ ተወሰነ አንድ ወር ሊቆይ ይችላል። ስለዚህ እናንተ ከዛ በፊት ስትዘጋጁ ደግሞ ያለው ጊዜ በብዛት እናንተ ከተጀመረ በኋላ ጊዜ አታቃጥሉ ማለት ነው። ለኢንተርቪው ፕሪፓሬሽን መዘጋጀት አለባችሁ። ያንን ነገር አውቃችሁ ደስ የሚለው ነገር ምንድነው ራሳችሁ ማየት ትችላላችሁ። በቃ ሪኳየርመንት አንብቦ የሚረዳ ኮምፒውተር ስኪል ያለው ሰው እና ደግሞ ቋንቋ እንግሊዝኛ አንደርስታንድ የሚያደርግ ሰው የሚያደርገው ነገር ነው። ፕሮሲጀር ከዛ በኋላ ጠብቆ ነው እንጂ እነኚህ ሁለት ነገሮች ስኪሎች ካሉት ቤዚክ ስኪል በቃ አፕሊኬሽን ላይ በጣም አሪፍ ሊሆን ይችላል ማለት ነው። ከዚህ በኋላ ደግሞ ሲቪ ካስፈለገ እንዴት ነው ጥሩ ሲቪ የምናዘጋጀው የሚለውን በዚህ በተማሪ ዙሪያ የተወሰነ ቪዲዮ ሰራለሁ። ብሎጌም ጥሩ ይሆናል። አንዳንድ ፊንላንድን አሪፍ ፎቶዎች አሳያችኋለሁ ማለት ነው ፕሮሚስ። እና ዊንተርን ለመጀመሪያ ጊዜ ኤክስፒሪየንስ ላደረገው ነው ማለት ነው እዚህ ፊንላንድ ውስጥ። ያው አብዛኛው ሰው ኤክሳይትድ ሆኖ እንደዚህ ሼር ያደረገኝ ይላል። ያው በጣም ከበድ ይላል። እነሱም ይሄንን ይጠነቀቃሉ። ኤቭሪየር ያው ቅዝቃዜ ማይነስ የሚሆንበት ነው። በጣም ከባድ አይነት ጊዜ ያሳልፋል ሰው። ግን ያው አበሻ ተፈረቁ እንግዲህ የማይሞክረው ነገር የለም እና ያለን አብረን ሁሉም ነገር ማለት ነው። ብዙ አልፈራውም። ወደ ፊንላንድ ሀገር ሪሎኬት ለማድረግ የምታስቡ ሰዎች በትምህርት ቢሆን ሪኮመንድ አደርጋችኋለሁ። አሁን የቪዲዮ ዋናው ፖይንት እንዴት መጣውና ምን ትመክራለህ የሚለውን ነገር በራሴ የሚቀጥለው በእናንተ ይሆናል እና የተለያዩ አይነት ፕሮግራሞች አሉ። ብዙ አይነት ደግሞ ኦፖርቹኒቲዎች አሉ። ተምራችሁ ከጨረሳችሁ በኋላ እየተማራችሁ መስራት የምትፈልጉ ሊሆናችሁ ይችላል። ስኮላርሺፖችም ከሆኑ አይነት ስኮላርሺፖች አሉ። አሁን ጃንዋሪ ላይ የሚወጣ ጆይንት አፕሊኬሽን አለ ኤቭሪየር ፊንላንድ ውስጥ። ስለሱ አይነት ቪዲዮ ሰራላችኋለሁ። እኔ ሴፓሬት አፕሊኬሽን ነበር አፕላይ ያደረኩት። በዛ ነበር የመጣሁት ማለት ነው። ምን ተጠቀምኩ ምን አስፈለገው የሚለውንም በሌላ ቪዲዮ ሰራላችኋለሁ ማለት ነው። አሁን እየመሸብኝ ነው። ትንሽ ሰዓት ነበር ለማውራት ከእናንተ ጋር። ከዛ እየወጣን እንግዲህ የሚመለሳለሁ ማለት ነው። አክቹሊ ብቻዬን ነው የምኖረው ዶርም ውስጥ ያለሁት እና ኢንጆይ ያደረኩት ነው። በጣም ደስ ይላል። ሲቀዘቀዛችሁ ውጭ ነው እንጂ ውስጥ አረፋል ውስጥ ራሱ ይሰራል ያለ እና በጣም ሙቀት ሊሰማችሁ ያደርጋል ሲስተማቸው። በጣም በስ ተመችቷል። እያንዳንዱ ነገር ኢንጆይ ያደረኩት ነው ቆይቶት በእስካሁን 2 ወር ጊዜ ውስጥ ሄልሲንኪ የተወሰነ ጊዜ ነበር ሳምንት አካባቢ ከመጣሁ በኋላ። ከዛ ወደዚህ ወደ ኪቴ ነበር የመጣሁት ማለት ነው። አንድ ከተማም ሄጄ ነበር በመሀል አንዳንድ ፔፐር ወርኮችን ለመጨረስ ማለት ነው። So everyone please go hit the subscribe button of my channel. It is new and I need your support with that. ቻናሌን ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር እንዲሁም እና ደግሞ አንዳንድ አይዲያዎችን እናንተም ማስቀመጥ ትችላላችሁ፣ ኮሜንት ማድረግ ትችላላችሁ ማለት ነው። ኦ ማይ ጋድ ካሜራውን ራሱ ይዤ እጄ በጣም ከምታስቡት በላይ ቅዝቃዜው ማለት ነው። አልጨርሰውም። አመሰግናለሁ። ኔክስት በተሻለ ኦርጋናይዝድ በሆነ ኮንቴንት እመጣለሁ ማለት ነው። Thanks for watching. Have a good time.